ዛሬ የስምንተኛ ክፍል በሁለት የመንግስት ትምህርት ቤቶችና ከ3 የግል ትምህርት ቤቶች ጥቅል 808 አካባቢ ተማሪዎችን የሚያክል ዛሬ የስምንተኛ ክፍል አጠቃላይ ከትምህርት ቤት ማኔጅመንትና ከፈተና ኮማንድ ፖስት አብሮ በመሆን የወረዳ አስተዳደሮችና እንደው የሚመለከታቸው አካል በተገኙበት ፈተና ተጀምሯል። ይህ ፈተና እንግዲህ በጥሩ ውጤት እንደሚጠናቀቅ እንዲሁም ሌሎች የጸጥታ አካሎች አካባቢውን አጠቃላይ ፈተናው ሰላማዊ እንዲሆን የበለጠን የበኩላቸውን እየሰሩ ስለሆነ የፈተናውንማ ጥሩ ውጤት እንደምንጠብቅ በዚሁ ለመግለጽ እወዳለሁ ማለት ነው። ለፈተናው ካለፈው ሰኞ ጀምሮ ቅድመ ዝግጅት አድርገናል። ዛሬ ጠዋት 2 ሰዓት ጀምሮ ተማሪዎችን አስገብተን የወረዳው አመራር አካላት በተገኙበት የ8ኛ ክፍል ሚኒስትሪ ፈተናን በተማሪዎች ፊት በይፋ አስጀምረናል። ደሃና የፈተና ጣቢያ ወደ 3 የግልና 1 የመንግስት ትምህርት ቤት በአጠቃላይ ወደ 617 ተማሪዎች በዚህ ፈተና ላይ ይሳተፋሉ። ምናልባት ቅድመ ዝግጅትን በተመለከተ ቅድመ ዝግጅት የጀመርነው አርብ ነው በ5 ቀጥሎ ከሰኞ እስከ ሮብም 6ኛ ክፍልን ስንሰጥ ነበረ። ዛሬ 8ኛ ክፍል ነው። ስለዚህ ቅድመ ዝግጅቶች ከከተማ ጀምሮ ኦሪንቴሽን በመውሰድ ወደ ክፍለ ከተማ መተን ለተማሪዎች ኦሪንቴሽን ከመስጠት የሚመለከታቸው ፈታኝንም ሱፐርቫይዘሮችንም አጠቃላይ የሚመለከታቸው አካላቶችን ቀድመን አግኝተናቸው አዌር አድርገናቸው ስራው በጥሩ ሁኔታ እንዲሄድ የማድረግ ስራ የሰራን ስለሆነ ዛሬም እንደምታዩት እንግዲህ በጥሩ ሁኔታ ነው ልጆች ያለ ምንም እንትን መጀመሪያ ቦታቸውን ስላወቁ ፈተናውን ሰላማዊ በሆነ መንገድ የጀመርንበት ሁኔታ ነው ያለው ማለት ነው። ስራዎቹን ቀድመን በመስራታችን